ሰላም ጤና ይስጥልኝ ቅዱሳን አማኞችም ያላማታምንም ወይም ሌላ ሃይማኖት እምነት ያላችሁ ኢትዮጵያውያን ዛሬ መጋቢት 18 2017 ከጧቱ 1 ሰዓት ከ15 ደቂቃ ላይ ያየሁትን ከባድ ራእይ ለኢትዮጵያውያን ለማስተላለፍ ነው የመጣሁትና ሰላምና ጥበቃ ሞገስ የእግዚአብሔር ምህረት ለምድራችን ይሁን። እኔ ነብይት የእግዚአብሔር ሴት ታንጉት ወይም ቲቲ ነኝ። ምን ያለው እኔ ካለሁበት አቅጣጫ ምስራቅ በትክክል እንደዚህ ነው የሚታየው ፊት ለፊትና ከምስራቅ አቅጣጫ ሁለት የተለያዩ መስመሮች አሉ። ሁለቱ የተለያዩ መስመሮች አንደኛው መስመር ከርቀት ሰማይ ላይ ነው የሚታየው። ከሰማዩ ግን ትንሽ ከፍ ያለ ይመስላል። አንደኛው ደግሞ ሞለል ያለ ነው። ትይዩ ነው ያሉት መስመሮች፣ ሁለቱም ትይዩ መስመሮች ነው ያሉት። አንደኛው እንደ ሰርክል ክብ እየሰራ ነው። በደመና መልክ ሆኖ ግን ሰርክል እየሰራ ነው። ይሄኛው ደግሞ ሞላላ ሆኖ ትይዩ ይታየኛል። ደመና ነው የሚመስለው ግን መስመር ነው። እና ሁለቱም መስመሮች ግን ሊገናኙ መሰንጠቅ ሊያጋጥም ማለት ነው። እና በዚህ በምስራቅ በኩል በትይዩ ነው የሚታየኝ። እኔ ካለሁበት ምስራቅ በትክክል እንደዚህ ነው የሚታየው። እና ልክ ይሄኛው የደመናው ሰርክል እየሰራ ያለው ደመና መልክ የሚሰራው መስመር እየፈጠነ ይመስለኛል በዚህኛው በኩል ያለው። እና ይሄኛውም በደንብ ተዘርግቷል ግን በቃ አልገጠመም። ከዛ ምንድነው የመሬት መሰንጠቅ ሊያጋጥም ነው እንዴ? መሬት መሰንጠቅ ሊያጋጥም ነው እንዴ ያልኩኝ ገና ተናግረን ሳንጨርስ ከፍተኛ የመሬት መደርመስ ያጋጥማል። ሁለቱ ልክ ሲገናኙ ከፍተኛ የመሬት መደርመስ እና ወዲያው ሐዘን ይሆናል። መስመሮቹ ሲገጥሙ ደመናው እነሱ ከነበሩበት መስመር ስር ደመና ጥቁር ደመና የሐዘን ደመና እና ምን አድርገን ነው ያሉ ሴቶች፣ በተለይ ሴቶች ድምጽ በኃይል ይሰማኛል። ምን አድርገን ነው ምን አደረግን እግዚአብሔር ሆይ ያለ ትልቅ ሐዘን ሲሰማ፣ ትልቅ ለቅሶ ደመና የሐዘን ደመና በምስራቅ ሰማይ ስር ጥቁር ደመና ለቅሶ ሲሆን አየው። እንግዲህ እግዚአብሔር ድምጽን ሲሰጥ ሊያባክን አይደለም። ነቢያት ባለፈው ስለ 40 ምንጭ ሳይነግራቸዋለሁ። ነቢያት እኛ እንትነን በመጽሐፍ ቅዱስ በቅጥር ላይ የሚጮሁ ውሾች ናቸው ይላል። ማለት ውሻ ስራው መጠበቅ አይደለም፣ ቅጥር ላይ ነው እንጠብቀው ማለት አጥር የሆነ ችግር ሲያጋጥም አላርም ይሰጣል መንፈስ ቅዱስና በስተምስራቅ በኩል ነው ያየሁት። በዚህ በኩል ትልቅ የመሬት መደርመስ በቅርብ ጊዜ ሊያጋጥም ይችላል። እንዴት አድርጋችሁ ሼር አድርጉ ብትባሉም ሼር አታደርጉም፣ ኮፒ ሊንክ አድርጉ ብትባሉም አታደርጉም። ማንን እንደምትሰሙ አላቅም። የመረጣችሁ መሰለኝ የምትሰሙት። እኔ በሚችለው መጠን ሼር አደርጋለሁ። የምትሰሙ ቅን ልብ ያላችሁ ሰዎች ግን ጸልዩ። ይህንን መልእክት የምትሰሙ ሁሉ ጸልዩ። ከባድ የመሬት መደርመስ መሰንጠቅ ይሆናል። ከፍተኛ የመሬት መሰንጠቅ ሲያጋጥም ግን ከፍተኛ የሆነ የመሬት መደርመስ ያጋጥማል። ምህረት ለምድራችን በተለይ በስተምስራቅ በኩል ለምትኖር ህዝቦቻችን ጸልያለሁ። እኔም የምታገኝ ቅን ልብ ያላችሁ ግን ጸልዩ። እግዚአብሔር ሰላምና ምህረት ጥበቃ ለምድራችን ይሁን። እግዚአብሔር ሆይ ይህን ያየሁት ሐዘን፣ ይህን ያየሁት ለቅሶ ምን አደረግን የሚል የጸጸት ድምጽ አልበዛብንም ወይ የሚል ምን አደረግን የሚል ይህ ሐዘን የሰማሁት ድምጽ እባክህ ፈቃድህ ቢሆን እግዚአብሔር ሆይ ማስመለጥ የሚገባህን ነፍሳት እንድታስመልጥ ለባሪያ ከገለጥክ ላይቀር
ምህረት ለዚህ ህዝብ እንዲሆን ምህረት አሁን ላሳየኸኝ በመሬት መሰንጠቅ ምክንያት ሊጠፉ ላሉ ሁሉ በኢየሱስ ክርስቶስ ስም አላርም ሰጥተሃልና እንዲያመልጡ እግዚአብሔር ሆይ ወንጌልን ሳይሰሙ ወደ ሲኦል የሚወርዱ እንዳይኖሩ እባክህን ባሪያ ለምንሃለሁ። ምህረት ለምድራችን ምህረት በኢየሱስ ክርስቶስም ለሚጠፋው ህዝብ ምህረት በመሬት መሰንጠቅ ምክንያት ለሚደረመሰው ህዝብ በኢየሱስም የምታስመልጥበት ዘዴ እንድትፈጥር በኢየሱስም እኔ ባሪያ ጸለይኩኝ። እወድሃለሁ በኢየሱስም አሜን። እግዚአብሔር ጸጋና ምህረት ይብዛላችሁ። ከቻላችሁ ሼር አድርጉት፣ ኮፒ ሊንክ አድርጉት። ተባረኩ። ብሩህ ቀን